ሰላም ጤና ይስጥልኝ ተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤተልሔም መምሩ ነኝ። አብራችሁን ቆዩ። የኢንቨስትመንት ዘርፉን በማጠናከር ከዘርፉ የሚገኘውን ኢኮኖሚ ለመገንባት በትኩረት መሰራት እንዳለበት የከፋ ዞን ንግድና ኢንቨስትመንት መምሪያ አስታወቀም። የዞኑ የኢንቨስትመንት ምክክር ፎረም በቦንጋ ከተማ ተካሂዷል። ምህረት አብራኑ ተጨማሪ አላት። በዞኑ ውስጥ የሚገኙ ኢንቨስትመንቶች የሚያከናውኗቸው ተግባራት ውስጥ የሚያጋጥሙ ተግዳሮቶችን ለመፍታት ዓላማ ተደርጎ የተዘጋጀ መድረክ መሆኑ ተመላክቷል። በመድረኩ ተገኝተው ንግግር ያደረጉት የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ እንዳሉት እንደ ሀገር መንግስት የግል ባለሀብቶችን በማሰማራት የህብረተሰቡን ችግር ለመፍታት የድርሻቸውን እንዲወጡ ሲያደርግ ቆይቷል ብለዋል። የግሉ ባለሀብቱም ድርሻ በሀገር ደረጃ የሚጫወተው ሚና እንደዚህ ከጊዜ ወደ ጊዜ እየጎላ እየመጣ መሆኑን እንረዳለን። ለምሳሌ በቅርብ ጊዜ በቀረበው ሪፖርት የኤክስፖርት መጠናችን በከፍተኛ ደረጃ ጨምሮ በሀገሪቱ ላይ የሀርድ ከረንሲ በከፍተኛ ደረጃ መጨመሩ የሚያሳዩ ሪፖርቶችን ሰምተናል እና ይህ እንግዲህ የግል ባለሀብት ወይም ኢንቨስተር ነው የሚያመጣው ውጤት መሆኑን ማየት ይቻላል፣ መረዳት ይቻላል። እንግዲህ በዞናችን ደረጃ ምናልባት የሰፋ ብዙ ነገር የተሰራ አይደለም፣ ግን ከጊዜ ወደ ጊዜ የባለሀብቱ ቁጥር እየጨመረ እየመጣ ያለበት ሁኔታ አለ። እስካሁን ግን እንደተገለጸው በግብርና በተለይ በዛ ይላል ወደ 204 የሚሆኑ ባለሀብቶች መሬት ተቀብለው የስራ እንቅስቃሴያቸው ውጤታቸው አፈጻጸማቸው በተለያየ ደረጃ እንዲሆንም እንደዚህ ተመዝግቦ ያሉ ናቸው። በኢንዱስትሪ ዘርፍ ወደ 124 በአገልግሎት ዘርፍ ወደ 36 በአጠቃላይ 364 ባለሀብቶች በተለያየ ኢንቨስትመንት ደረጃ እየተንቀሳቀሱ ይገኛሉ። የከፋ ዞን ንግድና ኢንቨስትመንት መምሪያ ኃላፊ አቶ መስፍን መሸሻ በፎረሙ ተከታዩ ንግግር አድርገዋል። አሁን በዚህ ዓመት ብቻ በርካታ ኢንቨስትመንቶች ላይ የማምከን ስራ ለመስራት ተሞክሯል። 13 በላይ ኢንቨስትመንቶች ላይ የማስጠንቀቂያ ጽሑፍ የመስጠት ደረጃዎችን ጭምር ተደርሰዋል። ስለዚህ ከዚህ ጋር ተያይዘው ማስጠንቀቂያ ጽሑፍ የወሰዱም ቢሆን በዚህ በፎረም ደረጃ ተነጋግረን ቀጣይ እንደዚህ አይነት ችግር ውስጥ የማይወጡ ከሆነ አሰራሩን፣ ደንቡን፣ አዋጁን ተከትለው ስለሚሉ ጉዳዮችን መነጋገር ያስፈልጋል። ከዚህ ጋር ተያይዞ በሚገርም ሁኔታ በተለይ አንድ ኢንቨስትመንት ቅድም ያልኳቸው ፖይንቶች በተጨማሪ ከማህበራዊ አገልግሎትም ጋር ተያይዘው በጣም ትልቅ ሚና እየተጫወቱ ያሉ ኢንቨስትመንቶች አሉ። በየመዋቅሩ በመንግስት ክፍተት በማህበራዊ አገልግሎቶች ላይ የራሳቸው ሀብት መድበው ትልቅ ስራ የሚሰሩ በትምህርት ቤቶች ላይ፣ በጤናዎች ላይ፣ በመሰረተ ልማቶች ላይ ትልቅ አስተዋጽኦ የሚያደርጉ አሉ። ለፎረሙ መወያያ ይሆን ዘንድ የተዘጋጀው ሰነድ በከፋ ዞን ንግድና ኢንቨስትመንት መምሪያ ምክትል ኃላፊና የኢንቨስትመንት ዘርፍ ኃላፊ የሆኑት በአቶ ሀብታሙ ገብረስላሴ ቀርቧል። በሰነዱ ከተመላከቱ ሀሳቦች መካከል በዞኑ ውስጥ የሚገኙ አልሚ ባለሀብቶች በግብርና 204፣ በኢንዱስትሪ 124 እና በአገልግሎት ዘርፍ 36 በአጠቃላይ 364 ባለሀብቶች መኖራቸው ተጠቁሟል። በአጠቃላይ ለባለሀብቶቹ የተላለፈ መሬት 40801 ሄክታር ሲሆን ከዚህም ውስጥ 22735 ሄክታሩ የለማ መሆኑ በሰነዱ ተመላክቷል። በዘርፉ ከሚስተዋሉ ችግሮች መካከል የወሰዱትን መሬት ሙሉ በሙሉ ያለማልማት፣ ዘርፍ ቀይሮ ማልማትና በቀየሩት ዘርፍም ውጤታማ ያለመሆን፣ ለሰራተኞች ምቹ ሁኔታን ያለመፍጠር፣ የስራ ዕድል መፍጠር ላይ ከአካባቢ ማህበረሰብ ውጭ የሆኑትን የመቅጠር ችግር፣ የቴክኖሎጂ አጠቃቀምና የሽግግር ጉድለት እንዲሁም ከቀረጥ ነጻ የገቡ ተሽከርካሪዎችን ከታለመለት ዓላማ ውጭ ማዋል የሚሉ ይገኙበታል። በቀረበው ሰነድ መነሻነት መሰረት የመድረኩ ተሳታፊዎች ሀሳብ አስተያየታቸውን ሰጥተዋል። ከሪፖርቱ እንደቀረበው መጀመሪያ የተወሰኑ ችግሮች ነበሩ። ያለ መግባባት ከኋላ ተፈቶ ወደ ግንባታ ገብተናል። በአሁኑ ወቅት ግንባታውን የማጠናቀቂያ ስራዎችን እየሰራን ነው። ግንባታውን ጨርሰን አሁን አንዳንድ የለቀማ ስራዎችን እየሰራን ነው። የክልል ጤና ቢሮን አመተን አስገምግመናል። የክልል ጤና ቢሮ በሰጠው ማሳሰቢያ መሰረት መስተካከል ያለባቸው አንዳንድ ሁኔታዎችን አሁን እነሱንም የማስተካከል ስራዎችን ሰርተን ወደ ማጠናቀቂያ እየገባን ነው። ሀገር ኢንቨስትመንት ወሳኝ ነው። ሌሎች አካባቢዎች ላይ ትልልቅ ከተሞች ላይ የምናያቸው ስራዎች፣ የስራ ዕድሎች፣ ምርቶች እነዚህ በሙሉ የባለሀብቱ ውጤቶች ስለሆኑ ኢንቨስትመንትን በምን አይነት እይታ ባለሀብቱ ራሱ እያየ ያለው ኢንቨስትመንት ማለት ምን ማለት እንደሆነ በምን አይነት እይታ እያየ ያለው ብሎ በደንብ ክሊር የሆነ ነገር ቢቀመጥ ጥሩ ነው።
መድረኩን በያዙት የከፋ ዞን ዋና አስተዳዳሪ አቶ እንደሻው ከበደና በንግድና ኢንቨስትመንት መምሪያ ኃላፊ በአቶ መስፍን መሸሻ ምላሽና ማብራሪያ ተሰጥቶበታል። የኤክስፖርት ምርቶችን የማሳደግና ህጋዊ የግብይት ስርዓት መከተል ስራዎችን በትኩረት ሊሰራ እንደሚገባም ተጠቁሟል። ከኢንቨስትመንት ልማት ጋር ተያይዞ የሚስተዋሉ ጉድለቶች ፈጥኖ በማረምና ግብርናን በማዘመን የምርት ውጤታማነትን ለመጨመር የተቀናጀ ስራ ይሰራልም ተብሏል። ከባለ ሀብቶች የተነሱ የመሰረተ ልማትና ተያያዥ ጥያቄዎች መምሪያው ከሚመለከታቸው አካላት ጋር በመሆን በየደረጃው እንደሚፈታም አስገንዝቧል። የበጎ ፈቃድ አገልግሎት የማህበረሰቡ የህይወት አካል መሆን እንዳለበት ተጠቆመም። የቦንጋ ከተማ አስተዳደር የ2017-18 በጀት ዓመት የወጣቶች የክረምት በጎ ፈቃድ አገልግሎት ማስጀመሪያ መድረክ ተካሂዷል። ዘገባው የባልደረባችን ሳሙኤል ቆጭቶ ነው። ብሩክታይት ብርሃኑ ታቀርበዋለች። እጅግ በጣም አድርገን እናመሰግናለን። በወጣቶች በጎ ፈቃድ አገልግሎት አቅም የሌላቸውን ማህበረሰብ ክፍሎችን ከመርዳት ጀምሮ አራያነት ያላቸው ተግባራት ባለፉት ዓመታት መከናወናቸውን ነው የቦንጋ ከተማ አስተዳደር ከንቲባ አቶ አስማሙ አደመ በዘንድሮ የክረምት የበጎ ፈቃድ አገልግሎት ማስጀመሪያ መድረክ ላይ ያወሱት። ይህንን መልካም ተሞክሮ በማጠናከር በዘንድሮ መርሃ ግብርም አገልግሎቱን ለማጠናከር ዝግጅት መደረጉን የጠቆሙት ከንቲባው ለስራው ውጤታማነት ሁሉም ባለድርሻ አካላት የድርሻቸውን እንዲወጡ አስገንዝበዋል። የቦንጋ ከተማ አስተዳደር ሴቶች፣ ህጻናት፣ ወጣቶችና ማህበራዊ ጉዳይ ጽህፈት ቤት ኃላፊ ወይዘሮ እታለም ከበደ በበኩላቸው የወጣቶች የበጎ ፈቃድ አገልግሎት በተለያዩ ዘርፎች እንደሚሰጥ አስረድተዋል። ሆናዊ የወረደ እቅድ አለን። እነዚህ እንዴት ስራውን በምን አይነት መልኩ እንደምንሰራ በዝርዝር የቀረቡ እቅዶች አሉ። ከእቅዶቹ ስንነሳ ያው አጠቃላይ በአብይ ኮሚቴ ገምግመን በቴክኒክ ኮሚቴም አይተን ነው ዛሬ ወደ ላውንቹ የመጣነውና በአጠቃላይ በክረምት በጎ አገልግሎት የሚሰሩ ስራዎችን ስናይ ከ14000 በላይ የሚሆኑ ወጣቶችን በ14 ስምሪት መስኮች ተለይተው ወደ ስራ የሚገቡበትና እነዚህ ወጣቶች 14000 በላይ የሆኑ ወጣቶች ተለይተው ለህብረተሰባቸው ከ53000 በላይ የሚሆኑ ህብረተሰብን አገልግሎት ይሰጣሉ ተብሎ ነው ያቀርነው። ከዛ ባለፍ እነዚህ አገልግሎቶቹ ደግሞ በብር ሲተመን መንግስት ከካዝናው ከሚያወጣው ብር ወደ 21 ሚሊዮን ብር በላይ የሚሆን ወጪን ይቀንሳል ብለን ወደ ተግባር የገባንበት ሂደት ነው ያለው። ወጣቶች አካባቢያቸውን የሚያጸዱበት ሁኔታ ይመቻቻል። በዛ ልክ ደግሞ የራሳቸውን አሻራ የሚያስቀምጡበት ሁኔታ ይመቻቻል ማለት ነው። ከዛ ባለፈ ደግሞ ቀደም ያነሳሁት ነገር አለ። የአረንጓዴ አሻራ መርሃ ግብሮች ይካሄዳሉ። ስለዚህ በዚህ አረንጓዴ አሻራ መርሃ ግብር የችግኝ ተከላዎች ይከናወናሉ። በትምህርት መስክ ሰፊ ስራዎች፣ የሎጂስቲክ ድጋፎች ይሰበሰባሉ። የመማር አቅም ለሌላቸው ተማሪዎች የትምህርት ቁሳቁስ ይሰጣል። አረጋውያን የቤት እድሳቶች ይከናወናሉ። በዚህም በትኩረት ይሰራሉ። ወጣቶች በጉልበታቸው፣ ወጣቶች በገንዘባቸው፣ ወጣቶች በሀሳባቸው ጭምር የሚሳተፉበት ሁኔታ እንደ ቦንጋ ከተማ አስተዳደር ይከናወናል ማለት ነው። ደም ልገሳ ነው። በተለይ በደም እጦት የሚሞቱ እናቶች አሉ። የነዛን እናቶችን ሞት ለመቀነስም የደም ልገሳ ፕሮግራም የምናደርግበት ነው። እሱ የአንዱ የቅዳችን አካል ነው። ቤት እጦት ላላቸው ሰዎች ቤት የምንሰራበት አንዱ እቅድ ነው። ቢያንስ 13 ቤት ነው የምንሰራው። በዚህ አመት 8 ቤቶችን እናድሳለን ብለን ነው ወደ እቅድ የገባ ነው። በማስጀመሪያ መርሃ ግብሩ ለአካል ጉዳተኞች የመንቀሳቀሻ ዊልቸር ድጋፍ እንዲሁም ለሁለት ትምህርት ቤቶች የስፖርት ቁሳቁስ ስጦታ ተሰጥቷል። ስራው በስኬት እንዲጠናቀቅ ጉዳዩ የሚመለከታቸው አካላት የበኩላቸውን ድርሻ እንዲወጡም ጥሪ ቀርቧል። እንግዲህ ላውንቹ ዝም ብሎ መድረክ ብቻ ሳይሆን የተለያዩ ተግባራትን ከቃል ባለፍ በተግባር ባህል አድርገን እየሰራን ያለንበት አንዱ ምንድነው ለአካል ጉዳተኞች ድጋፍ መስጠት ነው። እንግዲህ በክብርት ቀዳማዊት እመቤት ዝናሽ ታያቸው ጽህፈት ቤት በኩል የመጣ ለአካል ጉዳተኞች 10 ዊልቸር አለ። እንደዛውም ደግሞ እዛ ዳቦ ፋብሪካ አካባቢ ላይ ያሉ 2 ትምህርት ቤቶች እዛው ላሉ የመሃል ሁለተኛ ደረጃ መሃል ቦንጋ ከተማ የመሃል ሁለተኛ ደረጃ ትምህርት ቤት ላይ እንደዛው ሚሊኒየም ትምህርት ቤት ላይ ለስፖርት የሚያገለግሉ ኳሶችና ማሊያዎችን አምጥቶ አሉ። እንግዲህ አንዱ የላውንቹ ጊዜ አንዱ ኩነታችን ያው ስጦታ የመጣልንን ስጦታ በክብር እንደዛ አመስግነን የምንሰጥበት ፕሮግራም ነው። የቦንጋ ከተማ አስተዳደር የቦንጋ ከተማ ወጣቶች በጣም ብዙ የሚጠበቅባቸው ኃላፊነቶች አሉ።
ቀደም ያነሳዋቸው ስራዎች በወጣት ነው የሚሰራው። በመሰረቱ ቃሉ ራሱ ምንድነው? በጎ ፍቃድ የወጣቶች በጎ ፍቃድ አገልግሎት ነው የሚለው ማለት ነው። ስለዚህ በትኩረት የሚመለከተው የትኩረት አቅጣጫውም የሚሆነው ወጣቶች ናቸው ማለት ነው። ወጣቶች አንደኛ ፍላጎታቸው ሊኖራቸው ይገባል በዚህ ዙሪያ ላይ ማለት ነው። ከዛ ባለፈ ደግሞ የባለ ሀብት የምንላቸው ነጋዴ የምንላቸው የራሳቸው የሆነ ድርሻ አለ በበጎ ፍቃድ አገልግሎት ላይ ማለት ነው። ስለዚህ ነጋዴዎች፣ ባለ ሀብቶች በገንዘባቸው በጎ ፍቃድ አገልግሎት ላይ መሳተፍ መቻል አለባቸው ማለት ነው። እጅግ በጣም አድርገን እናመሰግናለን። በአካባቢ ጥበቃና የአየር ንብረት ለውጥ ቁጥጥር ዘርፍ የሴቶችና ወጣቶች ተሳትፎ ማጎልበት ዘርፈ ብዙ ጠቀሜታ እንዳለው ተጠቆመም። የከፋ ልማት ማህበር ከተባባሪ አካላት ጋር በመቀናጀት ለእናቶችና ወጣቶች የአቅም ግንባታ ስልጠና ሰጥቷል። ሀብታሙ ወልደ ስላሴ ተጨማሪ አለው። ከዚህ ከስብሰባው የተካፈልኩትና የተረዳሁት ነገር የሆነ አሁን ላይ የሆነ ነገር እያዩ አለማለፍ ከተረዳሁት ካልተማሩት እንዲማሩ እኔ የተማርኩትን ነገር ማስተማር እና እኔ የተረዳሁትን ተረድቶ ቃል መግባት። አልማዝ ገብረ ሚካኤል ይባላለሁ። የስልጠናው ፋይዳው በጣም የሚገርምና የሚደንቅ ነው። በእውነት እግዚአብሔር ይባርካችሁ የሚለው ብዙ ናዳና ብዙ የአየር ብክለት ባለበት ሰዓት ይህንን ትምህርት ከተማርንበት ሰዓት ጀምሮ ብዙ የመሬት መንሸራሸርን በማቆም ደንን ከመቁረጥ እንደገና እየቆረጥን ሌላውን ደግሞ እየተካን የምንሄድበት አቅም ይኖረናል የሚለውን አስባለሁ። ስሜ ሰብለወርቅ እሸቱ እባላለሁ። ስልጠናው በወሰድኩትና ባየሁት በሰለጠንኩት እንትን ላይ ያገኘሁት ጥሩ ግንዛቤ ያለ እናቶች ይማሩበታል ግንዛቤ ይወስዳሉ ብዬ ነው ያሰብኩኝና ገነት ሙለታ ይባላለሁ። ሴቶች የሚወስዱ ስልጠና ፋይዳው በብዛት ሴቶች ተጠቂ ናቸው። በአየር ንብረት ለውጥ ማለት ነው። በብዛት እነሱ ግንዛቤ ስለሌላቸው ማለት ቤት ውስጥ በብዛት ቤት ውስጥ ስለሚሆኑ የቤት ኃላፊነትም ስላላቸው ወጥቶም አንዳንድ ስልጠና ግንዛቤ ስለማይወስዱ በዛ ነው ተጽዕኖ የሆነባቸው ያለው ማለት ነው። አላዛዳ ቃሩፎ እባላለሁ። በኮንሰርቲንግ ክላይሜት ቼንጅ ኢትዮጵያ ፕሮጀክት ኦፊሰር ነኝ። የዛሬው የስልጠናው ዓላማ በዚህ በአየር ንብረት ለውጥ ዙሪያ ተጠቂዎቹ በአብዛኛዎቹ ሴቶችና ህጻናቶች ናቸው። ስለዚህ ሴቶች የግድ በዚህ ሁኔታ ላይ በአመራር በፊት ለፊት መጥተው ችግራቸውን መግለጽ ካልቻሉና የችግራቸውን መፍትሄ ለማግኘት ምንድነው ስሙ እነሱ ተሳትፎ ካላደረጉ በስተቀር ያለ እነሱ ተሳትፎ ምንም ማድረግ ምክንያቱም የችግሩ ተጋላጭ የመጀመሪያ እነሱ ናቸው። ስለዚህ ሴቶች በዚህ አይነት ሁኔታ ወደፊት መጥተው ችግራቸውን ለህብረተሰቡ ማጋራት ወደ መፍትሄ ሀሳብ ለመምጣት ችግራቸውን መናገር እንዳለባቸው በዚህ በአየር ንብረት ለውጥ ዙሪያ በአመራርነት ቦታ እንዲይዙ ለማድረግ ነው። በአብዛኛው ደግሞ በዚህ በገጠሩ አካባቢ ተጠቂዎቹ እነሱ ስለሆኑ አርሶ አደሮቹ ገበሬዎቹ ሴቶች ማለት ነው እነሱ ችግራቸውን በይፋ አውቀው በጋራም በመነጋገር እንደገና ደግሞ ችግሩን ብቻ መናገር ብቻ ሳይሆን ወደ መፍትሄ መምጣት የሚችሉት በራሳቸው በአገር በቀል እውቀትና ከአካባቢያቸው በሚገኘው ነገር እንግዲህ በቋንቋችን የምንለው አዳፕቴሽን ነው የምንለው በአዳፕቴሽን መሄድ እንዲችሉ ነው። አሁን ሚቲጌሽን የምንለው ከመጣ በኋላ መከላከል ነው። ያን ሚቲጌት ለማድረግ እኛ ኢኮኖሚያችን ስለማይፈቅድ በአካባቢያችን ባለው ነገር ተላምደን ከአየር ንብረት ለውጥ ጋራ ተላምደን ለመኖር ያለውን ነገር እንዲያደርጉ ሴቶች በአግባብ ወደፊት መጥተው ችግራቸውን በጋራ በመወያየት በመንግስትም ደረጃ በህብረተሰብም በመናገር መፍትሄ ማግኘት የሚቻልበትን ግንዛቤ እንዲያስጨብጡ ለማድረግ ነው። ብዛየው ግርማ እባላለሁ። የከፋ ልማት ማህበር ዋና ዳይሬክተር ነኝ። የዛሬ ስልጠናን በተመለከተ የአንድ መንግስታዊ ያልሆነ ድርጅት ኮንሰርቲንግ ፎር ክላይሜት ቼንጅ ኢትዮጵያ የሚባል ድርጅት ከከፋ ልማት ጋር በመተባበር ሴቶች በአካባቢ ጥበቃና በአየር ንብረት ለውጥ ዙሪያ ስልጠና እየሰጠን ነው የምንገኘው። ከዚህ ጋር ተያይዞ የሴቶች ሚና ከጊዜ ወደ ጊዜ እየጎለበተ እንዳለ ይታወቃል። ነገር ግን አሁን ባለው ሁኔታ ደግሞ ድርሻቸው ምን ይመስላል? በተለይ እንደ አካባቢያችን ተጨባጭ ሁኔታ በተፈጥሮም ብዝሃ ህይወት ያለበት የደን ክምችት ያለበት የተለያዩ የአካባቢና የተፈጥሮ ማህበራዊ እንትኖች ያሉበት ከመሆኑ ጋር ተያይዞ ሴቶች በዚህ ሂደት ውስጥ በየጊዜው እለት ተእለት ከአካባቢው ጋር የተቆራኘ ህይወት ነው ያላቸው። ማህበረሰቡ የተቆራኘ ህይወት አለው። በተለይም ደግሞ የሴቶች ድርሻ ሰፊ ከመሆኑ ጋር ተያይዞ ተጠቃሚም ከመሆናቸው ባሻገር ተጎጂም ናቸው በአንዳንድ ተጽዕኖዎች።
ስለዚህ ተጎጂ የመሆኑበት ምክንያት ደግሞ ከአረዳድና ከግንዛቤ ችግር የተነሳ ነው የሚል ሀሳብም ስላለ ዋነኛ ተዋናይንም ናቸው ተጠቂዎችም ናቸው። ስለዚህ ሴቶችን አንድም ግንዛቤ ለማስጨበጥ ሁለት ደግሞ እስከታች ያለውን ነገር ለማህበረሰቡም ሰፋ ያለ ግንዛቤ በማስጨበጥ ያው በዚህ ሂደት ውስጥ ተሳትፎ እንዲኖራቸው ከማድረግ አንጻር ነው ስልጠናው እየተሰጠ ያለው ባጭሩ። ተከታታይነት ባለው ዝናብ ስርጭት ምክንያት ድንገተኛ አደጋዎች ሊከሰቱ ስለሚችሉ ህብረተሰቡ ተገቢውን ጥንቃቄ እንዲያደርግ የክልሉ አደጋ ስጋት ስራ አመራር ኮሚሽን አስገነዘበም። ለአደጋ ተጋላጭነትን ለመቀነስ የሚያስችሉ ስራዎች በሁሉም አካባቢዎች መጠናከር እንዳለባቸውም ተመላክቷል። ዘገባውን ያጠናቀረው ባልደረባችን ወንድሙ ካኪሎ ነው። የክልሉ አብዛኞቹ አካባቢዎች ተፈጥሯዊ አቀማመጥና ስነ ምህዳር ለተፈጥሯዊ ድንገተኛ አደጋዎች ተጋላጭ የሚያደርግ መሆኑን ከደቡብ ምዕራብ ኢትዮጵያ ህዝቦች ክልል አደጋ ስጋት ስራ አመራር ኮሚሽን የተገኘው መረጃ ያስረዳል። በባለፈው ክረምት ወቅት የዝናብ ስርጭት መጠናከሩን ተከትሎ በ27 ወረዳዎች በ172 ቀበሌያት በተከሰቱ ድንገተኛ አደጋዎች በሰው ህይወትና አካል እንዲሁም በንብረት ላይ ከፍተኛ ጉዳት መድረሱን ኮሚሽኑ ወቅታዊ ሁኔታን አስመልክቶ ለጣቢያችን በላከው የጥንቃቄ መልእክት አስረድተዋል። ዘንድሮም ተመሳሳይ ሁኔታዎች እንደሚከሰቱ አሁን እየታዩ ያሉ ምልክቶችና የተከሰቱ አደጋዎች እንደሚጠቁሙ ኮሚሽኑ በመልእክቱ አስገንዝበዋል። ከድንገተኛ ተፈጥሯዊ አደጋዎች መካከል የመሬት መንሸራተትና ናዳ በተደጋጋሚ መከሰቱን የጠቆመው ኮሚሽኑ ተጋላጭ በሆኑ አካባቢዎች የሚኖሩ ዜጎች ተገቢውን ጥንቃቄ እንዲያደርጉ ጥሪ አቅርበዋል። በከተሞችም የጎርፍ አደጋ ሊከሰት ስለሚችል የፍሳሽ መተላለፊያ ቦዮች በቆሻሻ እንዳይዘጉ ህብረተሰቡ አካባቢውን በንቃት እንዲከታተለውና በየደረጃው የሚገኘው የመንግስት አካላትም ለዘርፉ ልዩ ትኩረት እንዲሰጡ የክልሉ አደጋ ስጋት ስራ አመራር ኮሚሽን አስገንዝበዋል። ከቅድመ ጥንቃቄ ባሻገር ለአደጋ ተጋላጭነትን ለመቀነስ የሚያስችሉ ስራዎች በየአካባቢው መጠናከር እንዳለባቸው ተመልክተዋል። የአካባቢን አቅም በማስተባበር ለሰብአዊ ድጋፍ የሚውል የመጠባበቂያ ሀብት ከማሰባሰብ ጀምሮ ቅድመ ዝግጅት ከወዲሁ መጠናከር እንዳለበትም ጥሪ ቀርበዋል። በቀጣዮቹ ቀናት የክረምት የዝናብ መጠን በብዙ የሀገሪቱ አካባቢዎች እየሰፋና እየጠነከረ እንደሚሄድ የኢትዮጵያ ሜትሮሎጂ ኢንስቲትዩት ገለጸም። ኢንስቲትዩቱ ቅጽበታዊ ጎርፍ ሊያስከትል የሚችል ከባድ መጠን ያለው ዝናብ ስለሚኖር አስፈላጊውን ጥንቃቄ እንዲደረግም አሳስበዋል። ዘገባው የፋና ዲጂታል ሚዲያ ነው። ጽዮን ታደለ ታቀርበዋለች። የኢትዮጵያ ሜትሮሎጂ ኢንስቲትዩት ለፋና ዲጂታል በላከው መረጃ በተያዘው ሐምሌ ወር የክረምት ዝናብ በብዙ የሀገሪቱ አካባቢዎች ላይ እየሰፋና እየጠነከረ የሚሄድ ሲሆን በአንዳንድ ቦታዎች ላይ የተሻለ ዝናብ መጠንና ስርጭት ይኖራል ብሏል። በዚህም መሰረት በደቡብ ምዕራብ፣ ምዕራብ፣ ሰሜን ምዕራብ፣ ሰሜን መካከለኛ ምስራቅና ሰሜን ምስራቅ የሀገሪቱ ክፍሎች ላይ የተሻለ የዝናብ መጠንና ስርጭት እንደሚኖር ተመላክቷል። ስለሆነም እርጥበታማው የአየር ሁኔታ በተለይም በደቡብ ምዕራብ፣ ምዕራብና ሰሜን ምዕራብ የኢትዮጵያ አካባቢዎች ላይ በመጠንም ሆነ በስርጭት እየተስፋፋ ከመሄዱ ጋር ተያይዞ ከመካከለኛ እስከ ከባድ መጠን ያለው ዝናብ ያስተናግዳሉ። በተጨማሪም መካከለኛው በሰሜን ምስራቅና በምስራቅ የሀገሪቱ አካባቢዎች ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ እንደሚኖራቸው ተጠቅሷል። እንዲሁም በሰሜን ምስራቅ መካከለኛና ምዕራብ ኢትዮጵያ አካባቢዎች ቅጽበታዊ ጎርፍ ሊያስከትል የሚችል ከባድ መጠን ያለው ዝናብ ስለሚኖር አስፈላጊውን ጥንቃቄ እንዲደረግ ኢንስቲትዩቱ አሳስቧል። የሚጠበቀው እርጥበት ለግብርና ስራ እንቅስቃሴ አዎንታዊ ሚና ቢኖረውም ስጋቶችን ለመቀነስና የሚኖሩትን መልካም አጋጣሚዎች በመጠቀም የቀረቡትን ቦታ ተኮር የግብርና ሜትሮሎጂ ምክረ ሀሳቦችን በተገቢ ሁኔታ መተግበር ይገባል ብሏል። ከዚህም ባለፈ በአብዛኛው ተፋሰሶች ላይ ከመጠነኛ እስከ ከፍተኛ መጠን ያለው የገጸ ምድር የውሃ ፍሰት እንደሚኖራቸውና በተለይም ለጎርፍ ተጋላጭ በሆኑ ተፋሰሶችና አካባቢዎች ላይ ቅጽበታዊ ጎርፍ የወንዞች ከፍታ መጨመር ሊያስከትል እንደሚችል ነው የተመለከተው። ከዚህ ጋር ተያይዞ ከሐምሌ 13 ጀምሮ ባሉ ተከታታይ 11 ቀናት በሁሉም የክረምት ዝናብ ተጠቃሚ በሆኑ አካባቢዎች ይበልጥ እንደሚጠናከር ተጠቁሟል። በተለይም በደቡብ ምዕራብ፣ ሰሜን ምዕራብ፣ ሰሜንና መካከለኛው የሀገሪቱ ክፍሎች ላይ ነጎድጓዳማና ከባድ መጠን ያለው ዝናብ እንደሚኖር ኢንስቲትዩቱ አስገንዝቧል ሲል የዘገበው ፋና ሚዲያ ኮርፖሬሽን ነው።
ክቡራንና ክቡራት ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁን የተከታተላችሁትን ይመስል ነበር። ዜናዎቹን በመምራት ቤቴሌም መምሩ አብራችሁ ቆይታን አደረኩ። ቀሪ የካፋ ቴሌቪዥን መሰናዶች የሚቀጥሉ ይሆናል። ሰላም ቆዩልን።